በጂንካ ስለተከሰተው የማርበርግ ቫይረስ በሽታ አሁናዊ ሁኔታ። በዛሬው ዕለት ማለትም ህዳር 8 2018 የኢትዮጵያ ጤና ሚኒስቴርና የኢትዮጵያ ጤና አጠባበቅ ኢንስቲትዩት ስለ ማርበርግ በሽታ አሁናዊ ሁኔታ መግለጫ ላይ እንዳስታውቁት እስከ ዛሬ ህዳር 8 2018 ድረስ በአጠቃላይ በበሽታው ለተጠረጠሩ 17 ሰዎች የላቦራቶሪ ምርመራ የተደረገ ሲሆን 3ቱ የማርበርግ ቫይረስ እንደተገኘባቸውና ሕይወታቸው እንዳለፈ ተረጋግጧል ብለዋል። እስካሁን 6 ሰዎች የማርበርግ ቫይረስ በሽታ ምልክቶች አሳይተው ሕይወታቸው ያለፈ ሲሆን የበሽታውን ምልክቶች ካሳዩ ሰዎች ጋር ንክኪ የነበራቸው 129 ሰዎች ራሳቸውን ለይተው ክትትል እየተደረገላቸው ይገኛል። የበሽታው ምልክቶችም ከፍተኛ ትኩሳት፣ ብርድ ማለትና ራስ ምታት፣ የጡንቻና የጀርባ ህመም፣ ማቅለሽለሽ፣ የሆድ ህመም እና ተቅማጥ፣ ከአፍ ከአፍንጫ ወይም ከቆዳ ስር ደም መፍሰስ፣ ደረት፣ ጀርባና ሆድ ላይ በጣም ጎልቶ የሚታይ ሽፍታ ናቸው። የበሽታውን ምልክቶች የሚያሳይ ማንኛውም ሰው በሚመለከቱበት ጊዜ በአቅራቢያ በሚገኝ የጤና ተቋም ሪፖርት ማድረግ ወይም በ8335 እና 952 ነፃ የስልክ መስመሮች ጥቆማ መስጠት ያስፈልጋል።